እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ። ክርስቶስ ትንሣኤ ሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹንም በኋላ መታ። በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ትንሣኤ ማለት ተንሣ ካለው የግዕዝ ግስ የተወሰደ ሲሆን ትርጉሙም መነሳት፣ አነሳስ ማለት ነው። እስራኤል ዘሥጋ ያከብሩ የነበረው በዓለ ፋሲካ ከባርነት ቀንበር ወደ ነፃነት የተላለፉበት፣ ከሐዘን ወደ ደስታ የተሸጋገሩበትን በዓል ነው። የሐዲስ ኪዳን በዓለ ትንሣኤ ግን እስራኤል ዘነፍስ ወደ ከኃጢአት ጽድቅ የተመለስንበት፣ ከሳህር ወደ ክብር አሮጌው ወደ ሐዲስ ሕይወት የተሸጋገርንበት መንፈሳዊ የነጻነት በዓላችን ነው። ፋሲካ በአረበኛ ፋሲካ ማለት ሲሆን ትርጉሙም ማዕዶት መሸጋገሪያ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤ በቀደምት ነቢያት የተነገሩና የተጻፉ አንቀጾች ብዙ ናቸው። የሞቱና የትንሣኤው ምስጢር በመጽሐፍ ሁሉ ሰፊ ቦታ ያለው ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚናገረው ሞትና ትንሣኤ ከቅርቡ ከመስቀል አካባቢ በመነሳት ራሱ በዚያ መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሠራበት ምሽት የሞቱና የትንሣኤው ነገር ሁሉ አንስቶ ለደቀ መዛሙርቱ በሰፊው ገልጾላቸዋል። በዚህች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛው ይመታል፣ የመንጋው በጎችም ይበተናሉ ያለው ይፈጸማል ብሎ ነግሯቸዋልና። ከዚህም ቀደም ብሎ በጉባኤው ይሰበሰቡ ለነበሩ ሕዝቡም ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት እንደኖረ ወልደ እጓለ እመሕያው ክርስቶስም 3 መዓልት 3 ሌሊት በከርሰ መቃብር ያድራል። ነገር ግን ወደ ገሊላ እቀድማችኋለሁ እያለ ይነግራቸው ያስተምራቸው ነበር። መድኃኔ ዓለም ኢየሱስ ክርስቶስ ስለ እሱ በተጻፈው መሠረት የመስቀል ጸዋተ መከራን ተቀብሎ በመስቀል ላይ ሞቶ ሞትን ይሽረው ዘንድ ሙታንን በሞቱም ሕያው ያደርጋቸው ዘንድ ሞተ። በዕለተ ዓርብም የተፈጠረውን አዳም በፈጸመው በደል ከተፈረደበት የሞት ፍርድ ነፃ ይሆን ዘንድ በባሕሪው ሞት የሌለበት አምላክ በዕለተ ዓርብ በመስቀል ላይ ዋለ። ወዳጆቹ የአርማትያሱ ዮሴፍና አስቀድሞ በሌሊት ወደ ጌታ የሄደው ኒቆዲሞስ በመስቀል ላይ የዋለውን ሥጋውን አውርደው ለመቅበር ከገዢው ከጲላጦስ ለምነው እንዲቀብሩ ተፈቀደላቸው። ከምሽትም ከመስቀሉ አውርደው እንደ ቤተ አይሁድ የአቀባበር ሥነ ሥርዓትና ልምድ የደቀቀና መዓዛው የጣፈጠ ሽቶ አዘጋጅተው ከጥሩ ሐር በተሠራ በበፍታም ገንዘው ዮሴፍ ለራሱ አሰርቶ ባሳነጸው አዲስ መቃብር ቀበሩት። ታላቅ ድንጋይም አገላብጠው ገጠሙት። ይህ ሁሉ ለአይሁድ ሊቃናትና ሕዝብ ሁሉ ደስ የሚያሰኝ አልነበረም። ስለ ጌታችን ኢየሱስ ክርስቶስ የሚደረገው ጥንቃቄና የሚሰጠው ክብር ሁሉ በእነሱ ዘንድ ምንም ተቀባይነት አልነበረውም። ያ በሕይወት ሳለ በሦስተኛው ቀን አነሳዋለሁ ብሏልና ደቀ መዛሙርቱ በሌሊት ሰርቀው ወስደው ከሙታን ተለይቶ ተነሳ ብለው ሕዝቡን ሁሉ እንዳያስቱ መቃብሩን ይጠብቁ በማለት ወስነው ነበር። እያንዳንዱ 4 አባል የሚገኝበት በ3 ፈረቃ የሚጠብቅ የጭፍራ ቡድን ተመድቦ መቃብሩን በንቃትና በጥንቃቄ እንዲጠብቅ ተደርጓል። ባለስልጣኖችም ጭፍራውን ሁሉ ባለበት መቃብሩን ሁሉ አስቆልፈው በየቀለበታቸው ማኅተማቸውን ሁሉ አትመው ነበር።
ይህ ሁሉ በሚፈጸምበት ዕለትና ጊዜ እነ ማርያም መግደላዊት፣ ማርያም ባውፍልያና ሰሎሜ ከእግረ መስቀሉ ሳይለዩ ከመቃብሩ ፊት ለፊት ቆመው በሐዘን በተሰበረ መንፈስ የነገሩን ፍጻሜ ሁሉ የሚመለከቱ የዓይን ምስክሮችም ነበሩ። ይሁን እንጂ ሰውን ለማዳን በፈቃዱ ያደረገው የቸርነት ሥራ በሥጋ ቢሞትም በባሕርዩ ሞት የሌለበትን ጌታ ሞትና መቃብር ይዘው ሊያስቀሩት የማይቻለው በመሆኑ ኃጢአትን፣ ሞትንን፣ መቃብርን ሁሉ ደምሶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በሦስተኛው ቀን በሌሊተ እሁድ ከሙታን ተለይቶ ተነስቷል። በመቃብሩ ላይ ተገጥሞ የነበረው ታላቅ ድንጋይ ተገልብጦ የተጠቀለለበት ከፈን ጨርቅ ሁሉ በአፈ መቃብሩ ተቀምጦ አግኝተውታል። የአይሁድ ጎመድ ሁሉ አልነበረም። ለጥበቃ ተመርጠው ልዩ ልዩ መሳሪያና ማስጠንቀቂያ ተሰጥቷቸው የነበሩ ጭፍሮችም ራሳቸውስ እንኳን መጠበቅ ተስኗቸው በያሉበት ወድቀው እንደ በርን ሆነው ነበር። ትንሣኤውን ለማየትም ወደ መቃብሩ ሲመላለሱ ያነጉት ቅዱሳን አንስትም ከሞት የተነሳው ክርስቶስን ለማየት ቀዳሚ ዕድል ነበራቸው። አስቀድማ ለማየት የበቃችው ማርያም መግደላዊት መሆኗን ቅዱስ ወንጌል አስቀምጦልናል። ከእርሷ በማስከተል ሁለት ሴቶችም አይተውታል። ጌታችን በተነሳ ጊዜ መልኩ እንደ ፀሐይ በሚያበራ ልብስ እንደ በረዶ በነጣ ግርማ ርዕየቱ በሚያስፈራ ሁኔታ ተገልጾ ነበር። ሴቶቹንም አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁ። እርሱ ከዚህ የለም፣ እነሳለሁ እንዳለ ተነስቷል። ነገር ግን ኑ የተቀበረበትን ቦታ እዩ። ካያችሁ በኋላ ፈጥናችሁ ሂዳችሁ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ ንገሯቸው። በገሊላ ሁሉ ይቀድማችኋል፣ መታየትም ይጀምርላችኋል፣ በገሊላ ታዩታላችሁ ብሏቸው ወደ መቃብሩ እየመራ ወሰዳቸው። ሴቶችም ፍርሃትና ድንጋጤ በተቀላቀለበት የደስታ መንፈስ ተውጠው ወደ መቃብሩ ሄዱ። ፍርሃት የእግዚአብሔርን መልአክ ሁሉ ማየታቸው ነው። ደስታው ደግሞ ትንሣኤውን መስማታቸው ነው። በደስታ ተሞልተው ዜናውንም ለደቀ መዛሙርቱ ነግረው እየተቻኮሉ ሲሄዱ ጌታችን በመንገድ ተገለጠላቸው። እንዴት ሰነበታችሁ? አስታረቅኳችሁም አላቸው። ቀርበውም ሰገዱለት። እርሱም አይዟችሁ፣ አትፍሩ፣ ሂዱ፣ ለወንድሞቻችሁ ገሊላ ሂዱ፣ በዚያም ዘንድ ንገሯቸው፣ በዚያም ያዩኛል አላቸው። 11 ሐዋርያትም ዜናውን ሰምተው ወደ ተባለበት ቦታ ወደ ገሊላም ሁሉ ሄዱ። በዚያም ጌታችን ከሙታን ተለይቶ ተነስቶ አዩት፣ ለእርሱም ሰገዱለት። ለፍቅሩ ይሳሱ የነበሩ ጴጥሮስና ዮሐንስም በየጊዜው ወደ መቃብሩ ሄደው መነሳቱን ሁሉ አረጋገጡ። የክርስቶስ ትንሣኤ በስሙ ላመኑ ክርስቲያኖች ሁሉ ትንሣኤ ነው። ክርስቶስ ለሙታን ሁሉ በክሩ ሆኖ ተነስቷል። የሙታንን ሁሉ መነሳት የሚያረጋግጥልን የጌታ ትንሣኤ ነው። የክርስቶስም ትንሣኤ መርገመ ሥጋ መርገመ ነፍስ፣ ሞተ ሥጋ ሞተ ነፍስም ሁሉ የሻረበት፣ ርደተ ገሃነም ጠፍቶ በአዳም የተረፈው ፍርድ ሁሉ ተደምሶ ፍጹም ነፃነት የማይለወጥ ደስታ የተገኘበት ሲሆን ይህም ቀን ፋሲካ ይባላል። ፋሲካ ደስታ ነው። እስራኤል ከግብፅ ባርነት ነፃ የወጡበት ቀን ፋሲካ ብለውታልና። የእርቅ የሰላም የድህነት ቀን ነው። ከሞትም ከመነሳት ከመቃብርም ጨለማ ከመውጣት ከዲያብሎስ ቁራኝነት ከመላቀቅ ከሲኦል እስራት ከመፈታት የሚበልጥ ምን ደስታ ሊኖር ይችላል? የክርስቶስ ትንሣኤ እግዚአብሔር እኛን ምን ያህል እንደወደደን የምናስተውልበት፣ የፍቅሩን ጥልቀት የቸርነቱን ስፋት የምናደንቅበት የነፍሳችን እረፍት ነው። በሰው ዘንድም በታላቅ ቃል ሲነገር በተግባርም ሲፈጸም የሚታየው ፍቅር ዘመድ ወዳጅ የሚለይበት፣ ሰው ከሰው የሚዳላበት፣ ባለካባ ከባለካባ የሚበልጥበት፣ የሚወደውን የሚወዱበት፣ የሚጠላውን የሚጠሉበት ነው። ለሚጠሉት ይቅርና ለሚወዱት ተላልፎ የሚሞቱበት ፍጹም ፍቅር በዓለማችን አይታይምና መድኃኔ ዓለም ኢየሱስ ክርስቶስ እኛን የወደደበት ሕይወቱን እስከ መስጠት ደርሶ ቤዛ የሆነበትን ምስጢር የሰው ሕሊና መርምሮ ሊደርስበት አይቻልም።
ተወዳዳሪ ተነጻጻሪ አቻ ምስያም የለውም። ከቀደምት አበው እነ አብርሃም ልጆቻቸውን በቁርጥ ሕሊና ለመሥዋዕት አቅርበዋል። እነ ሙሴ እነ ዳዊትም ሁሉ ይመሩት ይጠብቁት ለነበረው ሕዝብም ተላልፈን እንሙት፣ እንቀጣ፣ የሕዝብን ቅጣት ሁሉ እንቀበል ብለው እንደነበር ተጽፏል። ግን በቅርብ ለነበሩ እንዲስተዳደሩበት ለተሾሙለት ለተወሰነ ሕዝብ ለወገኖቹ ብቻ ነበር። ሁሉን የሚያጠቃልል ሁሉን የሚያድን አልነበረም። መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ መከራን ተቀብሎ የሞተ የመላው የሰውን ዘር የአዳም ልጆችን ሁሉ ለማዳን ነው። ቤተሰብና ዘመድ፣ ወዳጅና ጠላት፣ ወንዝና አካባቢ የሚለው አልነበረም። ከሰው አስተሳሰብ ሚዛን ግምት ሁሉ የራቀ የጠለቀ ነውና የወደደን መከራን የተቀበለው እኛን ስለወደደን ነው። ቀድሞ ዛሬም ያደረገልንንና ያደለንን ሁሉ አስበን ፍቅሩንም ተገንዝበን ለሰው በጎ ማድረግ በፍቅሩም መመላለስ እጅግ ያዳግተናል። ከሁሉ የሚርቀውና የሚደነቀው ያጠፋን ሁሉ የበደልን የጥፋታችንን ሞትን ሁሉ በራሳችን ላይ ሁሉ ያመጣን እኛ ስለሆንን እርሱ ስለኛ በደል ተላልፎ ከኛ የተፈረደውን ፍርድ ሁሉ ተቀብሎ መሞቱ ይደነቃል። ስለዚህም ለእርሱ አንክሮ ይገባዋል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ምን ያህል እንደወደደን አስተውሉ፣ ጠላቶቹ ስንሆን በልጁ ሞት ይቅራልን ብሎ እንዳስተማረው ስንኳን ተላልፎ እስከ መሞት ድረስ የሚያደርስ ፍቅርና ከፍርድ ሁሉ የሚያድን ምን መልካም ሥራ ሳይኖር በእርሱ ፍቅር የተደረገልንን ቸርነት የምናስብበት የነጻነት ምስጋና ዕለት ነው። ሞት ስለ ካሰልን ይቅርታን አገኘን። በአንድ አዳም በደል ምክንያት ኃጢአት ወደዚህ ዓለም እንደመጣች ሁሉ በዚህችም ኃጢአት ምክንያት በሰው ሁሉ ሞት እንደተፈረደ ሁሉ ሰው ሁሉ በደለኛ ኃጢአተኛን ሁሉ እርሱን አሰኘው። በአዳም ኃጢአት ምክንያት የመጣ ሞት ከአዳም እስከ ክርስቶስ የነበሩትን የበደሉትንና ያልበደሉትን ሁሉ ገዛቸው። በታላቁ ሙሴስ እንኳን ሌላውን ሁሉ ሊያድን ራሳቸውንም ሁሉ ከሞት ማዳን ስላልተቻላቸው ለሞት ተገዝተዋል። ነገር ግን የእግዚአብሔር የጸጋ ስጦታ በኃጢአታችን ልክ የተደረገብን አይደለም። ራሱን ቤዛ አድርጎ ካሰልን ከዳግማዊ አዳም ኢየሱስ ክርስቶስ በተሰጠን ጸጋ በጥምቀት በሀብት በልጅነት የሰው ሁሉ ሕይወት በዛልን የተነሳው ክርስቶስ ሐዋርያት አይተውታል። ገጽ በገጽም ዓይን በዓይንም ፊት ለፊትም ተያይተዋልና ሰግደውለታል፣ አመስግነውታል። ደስታቸውን ፍጹም ሆኖላቸዋል። እናንተ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም ያለው ተፈጽሟል። ለትምህርታቸው መሰረት ለስብከታቸው መነሻ የሆነ የጌታ ትንሣኤ ነው። ምስክርነታቸውም የጸና በትንሣኤው ነው። የተልኳቸው ዋነኛው ዓላማ ሞቱንና ትንሣኤውን በመመርመር ላይ ያተኮረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በተለያዩ ቦታዎችና ጊዜያት እየተገለጠ ታይቷቸዋል። እስካረገበት 40ኛው ቀን ድረስ ከሐዋርያት ብዙ አልተለየም። ከዚህም ሁሉ ጋር በሐዋርያት ትምህርትና ሥርዓተ ጸሎት አካባቢ የነበሩት ሳይቀር ብዙዎቹ አይተውታል። ከሁሉ በቀዳሚነት መግደላዊት ማርያም፣ በመቃብሩ አካባቢ ለነበሩ እነዚያም ማርያም ባወፍልያ፣ ወደ ኤማዎስ ሲጓዙ የነበሩ 2 ደቀ መዛሙርቱ ስምዖን ጴጥሮስ፣ ደቀ መዛሙርቱም 11 ሐዋርያትም ከዳግም ትንሣኤ እስከ 2ኛይቱ ሳምንት በኋላ 7ቱ ደቀ መዛሙርት አንዱ ሐዋርያው ማትያስ፣ በገሊላ 11 ሐዋርያት ማትያስ ባለበት 11 ከ5 ጀምሮ የሚበዙ ወንድሞችም ሐዋርያው ያዕቆብም ሁሉ ሐዋርያት በየጊዜው በየቦታው አይተውታል፣ ለእነርሱም ተገልጾላቸዋል። በመጨረሻም ለቅዱስ ጳውሎስ ተገልጾለታል። እንግዲህ ክርስቶስን የምናገኘው እርሱን በማመን ጸንተን በፍቅሩ መስለን በፈለግነው መጠን ስንሆን በፍቅሩም በዚያም በፍጹም በተሰጠን የልጅነት ጸጋ የክብሩ ወራሾች ለመሆን እንድንበቃ የትንሣኤውን ብርሃን በልባችን ሁሉ ይሳልብን። ሰሞነ ሕማማትና ሰሞነ ትንሣኤን እንድናከብር ቀደም ሲል በዲዲስቅያ በኋላ በፍትሐም ነገሥት ታዟል።
ፍትሐ ነገሥቱም አንቀጽ 19 የሰሞነ ሕማማት መጨረሻ 8ኛው ቀን ዳግም ትንሣኤ ነው። ጌታችን ኢየሱስ ክርስቶስ የተነሳበት አንድ ጊዜ ነው። ዳግም ትንሣኤ ለምን ተባለ ለሚለው ዳግም ትንሣኤ የተባለበት ምክንያት በአከባበር በሥርዓት የመጀመሪያን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚያ ቀን ይደገማል። ከዚያ ሌላ 2 መጠሪያ ስሞች አሉት። እለዚህም ፈጸምት አግብአተ ግብር ይባላሉ። ፈጸምነ የተባለበትም የሰሞነ ሕማማት ትንሣኤ በዓል አከባበርን ፈጸምን ማለት ነው። አግብኦተ ግብር የተባለውም ጌታችን ኢየሱስ ክርስቶስ እኔ ልሰራው የሰጠዋችሁን ሥራ ፈጽሜ በምድር ላይ አከበርኩህ ያለውን ከቅዳሴ በኋላ ሊቃውንት በዚህ ቀን ስለሚዘምሩለት ነው። በተጨማሪም የሐዋርያው ቶማስ ምስክርነት የሚታሰብበት ነው። ዳግመኛም ከ8 ቀን በኋላ ደቀ መዛሙርቱ በዝግ ቤት ሳሉ ቶማስ ከእነርሱ ጋር ሳለ ደጁንም ዘግቶ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆሞ እንዴት ሰነበታችሁ? አስታረቅኳችሁ አላቸው። 2 ሰዓትም አሳልፎ ስለመጣ እምድኅረ ሰሙን አለ። እጅም በ8 ቀን ሲል ነው። በመጀመሪያ መገለጡ ያገኘው ሐዋርያው ቶማስ ትንሣኤውን አላመነም ነበርና ጣትንም ወደዚህ አምጣ እጆቼንም እይመን እንጂ ተጠራጣሪ አትሁን አለው። ቶማስም መለሰ ጌታዬ አምላኬ ሆይ አለ። መዳሰሱን ሲያይ ጌታዬ ማቃጠሉን ሲያይ አምላኬ አለ። ገቦ መለኮቱን የዳሰሰች እጁ ሁሉ ሕያዊት ሆና በሕይወት ትኖራለች። በህንድም አገርም ሁሉ ከታቦት ጋር በመንበሩ ላይ ሁሉ አስቀምጠውታል። በዓመትም በእመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። እንዲሁም በየዓመቱ የሚሾመውን ተራምዳ ትይዘዋለች። እንደዚሁም እያለች ትኖራለች። ይህን የሚያስተምረን የጌታችን ታምር የሐዋርያው ስልጣንና ብቃት ነው። ብታየኝ አመንክን? ሳዩ የሚያምኑኝ ብፁዓን ናቸው አለው። ለብርሃነ ትንሣኤው ያደረሰን አምላካችን እስከ ፍጻሜ ሕይወታችን በሕይወት የቀናን በምግባርም የጸናን ያድርገን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን ዛሬም ዘወትርም ለዘላለሙ አሜን።